ፒት ሄግሴት ከኢራን ጋር ስምምነት የማይደረስ ከሆነ አሜሪካ ጥቃቶችን ለመጀመር ዝግጁ መሆኗን ተናገሩ። በእስራኤልና በሊባኖስ ወታደራዊ ባለስልጣኖች መካከል ውጤታማ ውይይት መደረጉን ፔንታጎን አስታወቀ። በሊባኖስ በየ24 ሰዓቱ 11 ህጻናት እንደሚገደሉ ወይም እንደሚቆስሉ የመንግስታቱ ድርጅት አስታወቀ። የአሜሪካ መከላከያ ሚኒስቴር ቅዳሜ ዕለት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ነች አሉ። የዋሽንግተንና የቴህራን ተደራዳሪዎች ያሏቸውን ዋና ዋና ልዩነቶች ለማጥበብ እየሰሩ መሆኑ ተገልጿል። በሲንጋፖር የሚገኙት ሄግሴት አስፈላጊ ከሆነ ጥቃቶችን እንደገና የመጀመር አቅም አለን፣ ከበቂ በላይ አቅም አለን ሲሉ ተደምጠዋል። አክለውም የኛ የመሳሪያ ክምችት በዚህም ሆነ በዓለም ዙሪያ ለጥቃቶች በጣም የተደራጀ ነው፣ ስለዚህም በጣም ጥሩ ይዞታ ላይ ነን ብለዋል። ሄግሴት በኢሲያ የመከላከያ ሚኒስትሮች አዛዦችና ዲፕሎማቶች በተገኙበት የሻንግራሊ ጉባኤ ላይ ንግግር ሲያደርጉ አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለኢሲያ ፓሲፊክ ቀጠና ጀርባዋን እንዳልሰጠች ተናግረዋል። በአንድ ጊዜ ሁለት ነገሮችን ማድረግ እንችላለን። የመከላከያ ኢንዱስትሪዎቻችን በከፍተኛ ሁኔታ እያስታጠቀን ስለሆነ ሁሉም እቅዶቻችን በዓለም ዙሪያ በአግባቡ እንደሚሳለጡ ለማረጋገጥ በቅርቡ በ2፣ 3 እና 4 እጥፍ መሳሪያዎቻችን እናመርታለን ብለዋል። የፔንታጎን ኃላፊው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታጋሽ እንደሆኑና ኢራን የኒኩሌር ጦር መሳሪያ እንዳታመርት የሚያረጋግጥ ትልቅ ስምምነት ማድረግ እንደሚፈልጉ ተናግረዋል። አርብ ዕለትም ትራምፕ የኢራንን ጦርነት ለማስቆም በሚያዝያ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ለተጨማሪ 60 ቀናት ለማራዘም በሚያስችለው ስምምነት ላይ የመጨረሻ ውሳኔ ለመስጠት ተሰብስበው የነበረ ቢሆንም ውጤቱ ግን አልተገለጸም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገለጸ። ፕሬዝዳንቱ ኢራን የኒኩሌር ጦር መሳሪያ ወይንም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድ እና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። ስብሰባው የተካሄደው በዋይት ሃውስ ውስጥ በሚገኘውና ትልልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበረ ተገልጿል። ኢራን አስቀድማ የኒኩሌር ፕሮግራሟ ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱም ሀገራት በመግባቢያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጾ የትራምፕና የኢራን አመራር ይሁንታ እየተጠበቀ መሆኑ የአሜሪካ ባለስልጣናት ተናግረው ነበረ። ስምምነቱም የተኩስ አቁሙን በ60 ቀናት የሚያራዝምና በኢራን የኒኩሌር ፕሮግራም ዙሪያ ወደፊት ለመናገር የሚል እንደነበረ ተገልጸዋል። በዋይት ሃውስ ባለስልጣናት በአሜሪካ ለቢቢሲ አጋር ሲቢኤስ ኒውስ በሰጡት መግለጫ ፕሬዝዳንት ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመሩን የሚያልፍ ስምምነት ይፈጽማሉ፣ ኢራን የኒኩሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግረዋል። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለት ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ስምምነት ለመድረስ መቃረባቸውን እየተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳትና በወሽመጡ ውስጥ መንቀሳቀስ አጥተው የቆሙ መርከቦችን ወደ ቤታቸው ማምራት እንዲችሉ ለማድረግ ዝግጁ መሆናቸውን ተናግረው ነበረ። አክለውም አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድ እና እንድታወድም እንድትፈቅድ ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ላይ ተስማምተናል በማለት ቀጣዩ እርምጃ እስኪታወቅ ድረስ ምንም ስምምነት አይኖርም ሲሉ አክለዋል። በኋላ ላይ ዋይት ሃውስ ለቢቢሲ በሲቹዌሽን ሩም ሲካሄድ የነበረው ስብሰባ መጠናቀቁን አረጋግጧል። ባለስልጣናት በስብሰባው ላይ ስለተነሱ ጉዳዮች በተጨማሪ ማብራሪያ ከመስጠት ተቆጥበዋል። የኢራን ፋርስ ዜና ወኪል የትራምፕ አስተያየት የሐሰትና እውነት ቅይጥ ነው ሲል አስተያየት ሰጥቷል። የዜና ወኪሉ በመግባቢያ ስምምነቱ ላይ የኒኩሌር መሳሪያዎችን ስለማውደም የቀረበ ምንም ነገር የለም ብለዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለአገር ውስጥ ቴሌቪዥን ጦርነቱን በማስቆም ላይ ያተኮረ ውይይት ተደርጓል፣ በኒኩሌር ጉዳይ ላይ ግን ምንም ድርድር የለም ሲሉ ተናግረዋል። ይህ በእንዲህ እንዳለ በእስራኤልና በሊባኖስ ወታደራዊ ባለስልጣናት መካከል ውጤታማ ውይይት መደረጉን ፔንታጎን አስታወቀ። የእስራኤልና የሊባኖስ ወታደራዊ ባለስልጣናት አርብ ዕለት በዋሽንግተን ውጤታማ ውይይት ማድረጋቸው የአሜሪካ ባለስልጣናት ተናገሩ። የሁለቱ ሀገራት ወታደራዊ ባለስልጣናት ንግግር በቀጣይ የሚደረገውን ዲፕሎማሲያዊ ውይይት የሚያግዝ መሆኑ ተጠቅሷል። የፔንታጎኑ አዛዥ የሆኑት አልብሪጅ ኮልቢ ዛሬ በፔንታጎን የእስራኤልና የሊባኖስ ወታደራዊ ልዑካን በሁለቱ አገራት መካከል እየተካሄደ ያለውን የሰላም ንግግር ለማገዝ ውይይት አካሂደዋል ሲሉ
በኤክስ ገጻቸው ላይ ጽፈዋል። ውጤታማ የሆነ በሚቀጥለውም ሳምንት የውጭ ጉዳይ ሚኒስተር ለሚያደርገው ፖለቲካዊ ንግግር የሚያግዝ ወታደራዊ ውይይት አድርገናል ብለዋል። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት በእስራኤልና በሊባኖስ የሺዓ ሙስሊም ታጣቂ ቡድን በሆነው ሄዝቦላ መካከል ያለውን ግጭት ለማቆም አልቻለም። እስራኤል በሊባኖስ የምታካሂደውን ወታደራዊ ዘመቻ አጠናክራ ቀጥላለች።